ሁላችሁም እንዴት ናችሁ? ሚካኤል እባላለሁ። ለማታውቁኝ ለዚህ ዩቲዩብ ቪዲዮ አዲስ ከሆናችሁ ይሄ ዩቲዩብ ቪዲዮ እንግዲህ የተለያዩ ሜዲካል እና ሜዲካል ሪሌትድ የሆኑ ኢትዮጵያ ውስጥ ያሉ ነገሮችን አንስተን የምንወያይበት ቻናላችን ነው። እንግዲህ በዛሬው ዩቲዩብ ቪዲዮችን ዩናይትድ ስቴትስ ሜዲካል ላይሰንስ ኤግዛምን በተመለከተ እንግዲህ አዳዲስ አፕዴቶች አሉ። እነሱን አፕዴቶች የምንወያይበት የዩቲዩብ ቪዲዮ ይሆናል። ይህንን ቪዲዮ ላይክ በማድረግ እንዲሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ፣ ከዛ ባለፈ ደግሞ ሀሳብ አስተያየቶቻችሁን ኮመንት ሴክሽን ላይ አስቀምጡልኝ እና እነሱን ሀሳቦችን እንወያይባቸዋለን። እስ ብን ሎንግ ታይም አክቹሊ ዩቲዩብ ቪዲዮ ከሰራሁኝ ኦልሞስት 1 ወር አካባቢ ሆኖኛል። ይህም ደግሞ ያው ከሕክምና ሪሌትድ ጋር በተገናኘ አታችመንት ላይ ያለሁት እና በዛ ምክንያት ነው። ግን አሁን በደንብ ተመልሻለሁ። በየሳምንቱ ቪዲዮዎች ለመልቀቅ እንግዲህ ዝግጅቴን ሁሉ ጨርሻለሁ። እነዚህ ቪዲዮዎች ደግሞ እንዳያመልጧችሁ የደውል ምልክቱን መጫናችሁን አትርሱ። ቀጥታ ወደ ቪዲዮ እንሂድ። የመጀመሪያው እና አዲሱ ነገር በፊት ላይ የምንጠቀመው የናሽናል ቦርድ ኦፍ ሜዲካል ኤዱኬሽን በዛ ፖርታል ውስጥ ገብታችሁ የምትመዘገቡበት ሲስተም ተቀይሮ አሁን ላይ ማይ ዩኤስኤምኤል የሚል አዲስ ፖርታል ሲስተም አዘጋጅተዋል። ይሄ ደግሞ ፈተናን ስኬጁል ለማድረግ ከዛም ደግሞ ሪፖርቶችንም ለመውሰድ እና ሴንትራላይዝድ የሆነ ሲስተም እንዲኖራቸው እንግዲህ አዲስ ማይ ዩኤስኤምኤል የሚል ነገር መጠቀም ጀምሯል ማለት ነው። ይህም በተመለከተ ደግሞ ዩዥሊ አሁን ላይ ከዚህ በኋላ ስፔሻሊ ከሚድ 2025 በኋላ የምትመዘገቡ ሰዎች እንግዲህ ዩኤስኤምኤልን ስትመዘገቡ ማይ ዩኤስኤምኤል የሚል የራሳቸው የሆነ ፐርሶናላይዝድ አካውንት ያስፈልጋቸዋል ማለት ነው። ስለዚህ ኛው አንደኛውና በጣም ኢምፖርታንት የሆነው ለውጥ ነው ማለት ነው። እሺ፣ ሁለተኛውና ትልቁ ለውጥ በዚህ በዩኤስኤምኤል ስር ደግሞ በፊት በኢሲኤፍኤምጂ ወይም ደግሞ ኤዱኬሽን ኮሚሽን ፎር ፎሬን ሜዲካል ስቱደንትስ በሚለው ስር የነበረው የሬጅስትሬሽን ፎርማት ተቀይሮ በናሽናል ቦርድ ኦፍ ሜዲካል ኤዱኬሽን እንዲተዳደር ተደርጓል። ይህ ማለት ግን ለአብዛኞቻችን ኢትዮጵያዊ ዩኤስኤምኤል አመልካቾች ዩዥሊ የምንጠቀመው ይሄ የኢሲኤፍኤምጂ ፕሮሰስ ተጠቅመን ኮምፕሊት ካደረግን በኋላ ፎር ፋስት ትራኪንግ ተብሎ ይሄኛም የናሽናል ቦርድ ኦፍ ሜዲካል ኤዱኬሽንን ተጠቅመው በዛ ፕሮሰስ እንድናደርግ እንግዲህ አድርገውታል ማለት ነው። ይሄኛው የተቀየረው እንግዲህ ሚድ 2025 ላይ ነው። ይሄ ማለት ከ2 ወር በፊት አካባቢ ማለት ነው። ወደ ጁን ጁላይ አካባቢ ላይ እንግዲህ ቀይረውት ወደዚህ ሲስተም መጥተዋል ማለት ነው። ይሄኛው ማወቅ ያለባችሁ ነገር ነው። ኢትዮጵያውያን ያው ሁልጊዜም የኢሲኤፍኤምጂ ያስፈልገናል። ነገር ግን የናሽናል ቦርድ ኦፍ ሜዲካል ኤዱኬሽን ትራኩን ደግሞ የኢሲኤፍኤምጂን ኮምፕሊት ካደረግን በኋላ ወደዛኛው ትራክ የምንገባበት ሁለተኛው የተቀየረ አፕዴት የተደረገው እና ሁላችንም ልብ ብለን ልንመለከተው የሚገባ ነገር ነው። ሶስተኛውና ዋነኛውና ትልቁ አይ ቲንክ ለአብዛኞቻችን መሆን አለበት እና መስማት አለብን ብዬ የምለው ነገር የስኮር ጉዳይ ነው። ስቴፕ 2 ክሊኒካል ኖሌጅ እንግዲህ የፓሲንግ ፖይንቱን ከፍ አድርገውታል። ከ214 ወደ 218 ከፍ ብሏል። ይሄ ማለት እንግዲህ ለአብዛኞቻችን ኢትዮጵያኖች አይ ቲንክ ከባድ ዜና ልንለው ምንችል፣ ነገር ግን ደግሞ ልንሰራው አቺቭ ልናደርገው ምንችለው ውጤት ነው ብዬ አምናለሁኝ። ይሄ የሚሆነበት ምክንያት እንግዲህ የዩኤስኤምኤል እንግዲህ በየአመቱ የሚፈተኑ ሰዎች ቁጥር በጣም ከመጨመሩ የተነሳ እና ኮምፒቲሽኑ እየጨመረ ስለመጣ ከዛ አንግል እንደሆነ እንግዲህ ብዙ ሰዎች እና ብዙ ቦታ ላይ ያሉ እንግዲህ ምልክቶች ያሳያሉ። ስለዚህ ሶስተኛውና አፕዴት የተደረገው ነገር ደግሞ የውጤት መጨመሩ ነው ማለት ነው። አራተኛው ምን ይሆን እስቲ አብረን እንየው። አራተኛው ፖይንት ሜቢ ለአብዛኞቻችን ኢትዮጵያኖች በጣም ኢምፖርታንት ላይሆን ይችላል፣ ነገር ግን አይ ቲንክ በጣም ኢምፖርታንት ፖይንት ነው። ካናዳያኖች ከዚህ በኋላ እንግዲህ እንደ ኢንተርናሽናል ሜዲካል ግራጁዌት ኮንሲደር ሊደረጉ እንደሆነ እና እነዚህ ካናዳያንስ እንግዲህ ፈተናውን የሚፈተኑ ይሆናል ማለት ነው። ፈተናውን በሚፈተኑበት ጊዜ አሁን እንደምታስቡት ተጨማሪ ሕክምና ተማሪዎች ወይም ደግሞ ሕክምና ግራጁዌትስ መጥተው ነው የሚፈተኑት። ስለዚህ ይሄኛውም ትንሽ ኮምፒቲሽኑን ታይት ያደርገዋል ተብሎ ይፈራል። ስለዚህ እነዚህ አዳዲስ ፖይንቶች እንግዲህ ወደ ዩኤስኤምኤል ተጨምረዋል። ለኛ ለኢትዮጵያውያን ይሄ ምን ማለት ነው የሚለውን ነገር እስቲ አብረን እንመለከታለን። እነዚህ 4 አፕዴቶችን ይዘን ኢትዮጵያውያኖች እኛ ምን ብናደርግ የተሻለ ነው፣ በምን አይነት ስቴት ላይ ያለ ነው የሚለውንም እስቲ ትንሽ ይራርጋችሁ። ስለዚህ ዋነኛውና ኢምፖርታንት ነገር ለኢትዮጵያውያን እንግዲህ ለአብዛኞቻችን የትኛው ሜዲካል ስኩል ተመርቀን የዩኤስኤምኤል ፈተና መፈተን እንችላለን የሚለው ጥያቄ አለ። አይ ቲንክ የሁላችንም ፈተና የወርልድ ሜዲካል ስኩል ዳይሬክተሮች ላይ
እንግዲህ ከተጻፈና ካለ የዩሲኤፍኤምጂ ወይም ደግሞ የኤዱኬሽን ኮሚሽን ፎር ፎሬን ሜዲካል ስቱደንትስ እሱን ማሟላት እንችላለን። ዋነኛው ነገር እሱ ነው። ሁለተኛው ነገር ደግሞ ፈተና መፈተን የት እንችላለን ነው። አሁን እንግዲህ የኬንያ፣ ደቡብ አፍሪካ፣ ካይሮ፣ ህንድ ወይም ደግሞ ዱባይ ሄዳችሁ ፈተና መፈተን ትችላላችሁ። ስለዚህ የመፈተኛ ቦታዎች እነዚህ ናቸው ማለት ነው። በኢትዮጵያ ውስጥ የመፈተኛ ማዕከሉን እንግዲህ ለመስራት በጤና ሚኒስቴር በኩልም በተለያዩ እንግዲህ የፕራይቬት ስቴክሆልደሮችም እየተሯሯጡ ይገኛሉ። ሞስት ፕሮባብሊ እንግዲህ በዚህ በያዝነው ዓመት ወይም ደግሞ በቀጣይ ዓመት ይከፍቱታል የሚል ሀሳብ አለን። እሱ ግን እስኪከፈት መጠበቅ የማትችሉ ሰዎች እንግዲህ እነዚህን ሀገራት ምርጫችሁ ማድረግ ትችላላችሁ ማለት ነው። ሌላው በጣም ማወቅ ያለባችሁ ነገር ያው ትራቭል ኮስት እና በጀት ያስፈልጋችኋል። ኢቨን ለአፕሊኬሽን ፊውም ማለትም ለዩኤስኤምኤል አፕሊኬሽን ፊ፣ ለትራቭል ኮስቱ ማለትም ደግሞ ፎር ኤግዛምስ እንግዲህ ትራቭል ኮስት ይኖረዋል። እነሱን ሁሉ ኮንሲደር ማድረጋችሁን አትርሱ ማለት ነው። ከዛ ባለፈ ዶክመንት ማዘጋጀት በጣም ኢምፖርታንት ነው። ያው ዶክመንቴሽኖቻችሁ ከትራንስክሪፕት እና ከዲግሪያችሁ ጀምሮ የሚያስፈልጓችሁ ፓስፖርታችሁ፣ ኤቭሪቲንግ ሹድ ቢ ሬዲ። ምክንያቱም ኦልሬዲ ለፈተና ሬጅስተር ስታደርጉም እነዛን ዲቴሎች ማስገባት ስላለባችሁ ማለት ነው። ስለዚህ እነዚህን 4 ነገሮች ይዛችሁ እንግዲህ ትጀምራላችሁ ማለት ነው። ምን አይነት ቲፖች ትሰጠናለህ ብላችሁ ካላችሁ ደግሞ እስቲ እነዚህን አንዳንድ ቲፖች ሼር አድርጋችሁ እነዚህ ፕሮ ቲፕ ብዬ የምላቸውን እንግዲህ ደግሞ ለእናንተ ሼር አድርጋችሁ እንግዲህ እስካሁን ድረስ እስከ የቪዲዮ መጨረሻ ድረስ የጠበቃቸው ሰዎች አይ ቲንክ እነዚህን ቲፖች ማግኘታችሁ በጣም ይጠቅማቸዋል። የመጀመሪያው ነገር አፕሊኬሽን ስትጀምሩ በጊዜ ጀምሩ። ማለት 5ኛ ዓመት ወይም ኢንተርንሺፕ ላይ ሆናችሁ በተሻላችሁ መጠን አፕሊኬሽኑን ጀምሩ። ከዛ ግን ስታነቡ የምትጠቀማቸው ነገሮች ክሊኒካል ሪዝኒንግ እና የአሜሪካን ሜዲካል ስታንዳርድ ጋይድላይኖችን ተከተላችሁ ማንበባችሁን አትርሱ። ከዛ ባለፈ የዩኤስኤምኤል ዲስኮርዶችን እንዲሁም ደግሞ የቴሌግራም ቻናሎችን ጆይን አድርጉና ከእነሱ ጋር ምን አይነት ጥያቄዎች ይወጣሉ፣ እንዴት አድርገን መልሰው የሚለውን ነገር በዛው አንደርስታንድ ልታደርጉ ያደርጋቸዋል። ከዛ ባለፈ የግሎባል ሪሶርሶችን ተጠቀሙ። አሚቦስ ሊሆን ይችላል፣ እንዲሁም ደግሞ ኦንላይን ሜዴድ የሚሉ የኦንላይን የሪሶርሶችን መጠቀማችሁን አትርሱ ማለት ነው። ከዛ ባለፈ የኢሲኤፍኤምጂ ሰርተፊኬት አሄድ ኦፍ ታይም እንደምንም ብላችሁ እጃችሁን ማስገባታችሁን አትርሱ። ቅድም እንዳልኳችሁ ትምህርት ቤታችሁ ወርልድ ሜዲካል ስኩል ዳይሬክቶሬት ላይ ከተመዘገበና ካለ እንግዲህ በዛ መሰረት የኢሲኤፍኤምጂ ቁጥራችሁን ማግኘት ነው። በዛ መሰረት ራሳችሁ ሬዲ ማድረግ ትችላላችሁ። ከዛ ባለፈ ክሊኒካል ኤክስፒሪየንስ ያስፈልጋችኋል። የሚቻል ከሆነ አሜሪካ ድረስ ሄዳችሁ ክሊኒካል ኤክስፒሪየንስ ብታገኙ፣ ካልሆነ ደግሞ አሜሪካ አላይኪ የሆኑ ሀገሮች ሄዳችሁ እነዛን ኤክስፒሪየንሶች ማግኘት ብትችሉ የእናንተን አፕሊኬሽን እንግዲህ ቡስት ያደርጋል። ከዛ ባለፈ ኤክስትራ ካሪኩላር አክቲቪቲዎች ስፔሻሊ ደግሞ አፕላይ ማድረግ የምትፈልጉት ስፔሻሊቲ ላይ እንግዲህ ራሱን የቻለ ፔፐር ቢኖራችሁ፣ ሪሰርቾች ቢኖራችሁ፣ ከዛ ባለፈ ደግሞ የተለያየ የቮለንተሪ አክቲቪቲዎች ኤክስትራ ካሪኩላር አክቲቪቲዎች ቢኖራችሁ ሞር አፕሊኬሽናችሁ ቡስት እንደሚያደርግላችሁ በዚህ አጋጣሚ ሼር ላደርጋችሁ እወዳለሁ ማለት ነው። እስካሁን ድረስ አብራችሁኝ ስለቆያችሁ አመሰግናለሁ። በአጠቃላይ የዩናይትድ ስቴትስ ሜዲካል ላይሰንሲንግ ኤግዛም አዳዲስ የተጨመሩት አይዲያዎች እነዚህን ይመስላሉ። ሆፕፉሊ በዚህ ቪዲዮ ስለ ዩኤስኤምኤል ይጠቅማችኋል ብዬ ያሰብኩት ነገር ሼር ለማድረግ ሞክሬያለሁ። እንግዲህ አይዟችሁ ሁላችሁም ዩኤስኤምኤል ለምትፈተኑ ሰዎች ማይ ፕሬየርስ አር ዊዝ ዩ። ይህን ቪዲዮ እስካሁን ድረስ ላያችሁ ሁሉ ምስጋና ያላችሁበት ድረስ ይህን ቪዲዮ ላይክ፣ ኮሜንት፣ ሰብስክራይብ ሳታደርጉ እንዳታልፉት። እንዲሁም ደግሞ ለሚጠቅመው ሰው ሼር ብታደርጉለት እና ይሄን ነገር አይቶ እንግዲህ መረዳት እንዲችል መታገዝ እንዲችል እንድታግዙት በዚሁ ጥሬን አሳስባለሁ። በቀጣይ ቪዲዮ እንገናኛለን። መልካም ጊዜ።